ሰላም እንዴት ናችሁ? ኤክስኤዩ ጆኒ ፕሮ እባላለሁ። እንኳን ወደ ቻናላችን በደህና መጣችሁ። ዛሬ ፎሬክስ ምንድነው የሚለውን በቀላሉና በግልጽ እንማማራለን። ብዙ ሰዎች ፎሬክስ ገንዘብ የሚገኝበት ቀላሉ መንገድ ነው ይላሉ። አዎ፣ ግን እውነቱ ምንድነው? እስኪ እስከ መጨረሻው ተከታተሉ፣ አብራችሁን ቆዩ። ፎሬክስ ማለት ፎሪጅን ኤክስቼንጅ የውጭ ምንዛሬ ማለት ነው። ይህ ማለት የዓለምን ገንዘቦች መግዛትና መሸጥ ማለት ነው። ለምሳሌ አንድ ዩኤስዲ ዶላር ትገዛለህ፣ ከዚያ ዋጋው ከፍ ብሎ ሲሄድ ትሸጣለህ። ያን ጊዜ ትርፍ ታገኛለህ ማለት ነው። ፎሬክስ ላይ ሁሉ ነገር በከረንሲ ፔር ይሰራል። ምሳሌ ዩሮ እና ዩኤስዲ እና ጂፒዋይ አንድ ገንዘብ በሌላ ገንዘብ ይተካል። ፎሬክስ ላይ ሁለት ብቻ ዋና ነገሮች አሉ፣ ባይ እና ሴል። ባይ መግዛት፣ ሴል መሸጥ። ባይ ማለት ዋጋ ከፍ ይላል ብለህ ስታስብ፣ ሴል ደግሞ ማለት ዋጋ ይወርዳል ብለህ ስታስብ ነው። ለምሳሌ ዩሮ ዩኤስዲ ገዛህ እንበልና ዋጋው ከፍ ባለ ጊዜ ትርፍ ታገኛለህ ማለት ነው። ካልሄደ ግን ኪሳራ ሊኖር ይችላል። ይህንን ደግሞ መቋቋም ይኖርብሃል። ፎሬክስ ላይ ብዙ ሰዎች የሚጠፉበት ምክንያት አንደኛው ይሄ ነው። ለምሳሌ በቶሎ ገንዘብ መፈለግ፣ ሪስክ ማኔጅመንት አለማድረግ፣ ሳይማሩ ወይም እውቀቱ ሳይኖራቸው መግባት። በፍጹም ፎሬክስ ፈጣን ሀብት አይደለም። ትምህርት፣ ትዕግስት፣ ውሳኔን ይፈልጋል። ከመጀመር በፊት ቀድመ ይህንን አድርግ። ማርኬት ቤዚክ ተማር፣ ትሬንድ ሳፖርት እና ሬዚስታንስ። ዲሞ አካውንት ጀምር። ዲሞ ማለት በእውነተኛ ሳይሆን መለማመጃ ነው። ሪስክ ማኔጅመንት ተማር እና ቀስ ብለ ተረጋግተ ጀምር። ትልቅ ስኬት ቀስ ብሎ ይመጣል። እና ፎሬክስ መማር ከፈለግ የዚህን ቻናል ተከታተል። ላይክ፣ ኮመንት፣ ሰብስክራይብ አድርጉ። ለቀጣይ ቪዲዮ ሀሳብ አስተያየታችሁን በኮመንት ላይ ጻፉልን። አመሰግናለሁ።